ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ በጣም ጠቃሚና ለብዙዎቻችሁ ትልቅ ዕውቀት የሚሰጥ ቪዲዮ ይዤላችሁ ቀርቤያለሁ። ሁላችንም እንደምናውቀው የአፕል አይፎን ስልኮች በዓለማችን ላይ ተፈላጊነታቸው ከፍተኛ ነው። በዚህ የተነሳ የውሸት አይፎኖች የሚያመርቱ አካላት ቁጥር እያደገ መጥቷል። አዲስም ይሁን ያገለግሉ አይፎን ስልኮች ስንገዛ ኦሪጂናል ስልክ መግዛታችን እንዴት ማረጋገጥ እንችላለን? ዛሬ እውነተኛው አይፎን ከውሸተኛው በቀላሉ ለመለየት የሚረዱ 4 ወሳኝ መንገዶች በምስል ጭምር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛ፣ መለያ ቁጥር መፈተሽ። የመጀመሪያውና በጣም አስተማማኝ መንገድ የስልኩን መለያ ቁጥር ሴሪያል ነምበር እና IMEI ኢንተርናሽናል ሞባይል ኢኩፕመንት አይደንቲቲ ማረጋገጥ ነው። ይህን ለማድረግ ስልክ ውስጥ በመግባት ወደ ሴቲንግ ከዚያም ጀነራል እና በመቀጠል አባውት የሚለውን ትጫናላችሁ። እዚያ ጋር ሴሪያል ነምበር እና IMEI የሚሉትን ታገኛላችሁ። እነዚህን ቁጥሮች ኮፒ ካደረጋችሁ በኋላ ወደ ኮምፒውተር ወይም ወደ ሌላ ስልክ በመሄድ የአፕል ይፋዊ ድረገጽ የሆነውን checkcoverage.apple.com የሚለውን ጉግል ላይ በመሄድ ትከፍታላችሁ። በዚህ ድረገጽ ላይ የሴሪያል ነምበር መግቢያ ቦታ ላይ ኮፒ ያደረጋችሁትን ቁጥር አስገብታችሁ ስትጫኑ ስልኩ ኦሪጂናል ከሆነ የሞዴሉን አይነት፣ የዋስትና ጊዜውንና ስለ ስልኩ የሚገልጽ ትክክለኛ መረጃ ያሳያችኋል። ነገር ግን ስልኩ ፌክ ከሆነ ኢንቫሊድ ሴሪያል ነምበር ወይንም ዚስ ሴሪያል ነምበር ሃዝ ቢን ሪፕሌስድ የሚል መልእክት ሊያሳይ ይችላል። IMEI ቁጥሩንም ደግሞ IMEI.info ላይ ገብታችሁ ማረጋገጥ ትችላላችሁ። ሁለተኛ፣ የሶፍትዌር እና የአፕ ስቶር ፍተሻ። ሁለተኛውና በጣም ወሳኙ መንገድ የስልኩን ሶፍትዌር እና የአፕ ስቶር አሰራር መፈተሽ ነው። ፌክ አይፎኖች ብዙ ጊዜ የአይኦኤስ ኦፕሬቲንግ ሲስተምን የሚመስል የአንድሮይድ ስሪት ነው የሚጠቀሙት። ስለዚህ ስልክ ውስጥ ያለውን አፕ ስቶር አይከን ስትጫኑ ኦሪጂናል ከሆነ ወደ አፕል አፕ ስቶር ይወስዳቸዋል። ነገር ግን ፌክ ከሆነ በቀጥታ ወደ ጉግል ፕሌይ ስቶር ነው የሚወስዳችሁ። ይህ ትልቁ የመለያ ምልክት ነው። በተጨማሪም ፔጅስ፣ ነምበርስ ኤንድ ኪኖት እና ሌሎች የአፕል ይፋዊ አፕሊኬሽኖች በፌክ ስልኩ ላይ ብትፈልጉም ላታገኟቸው ወይንም ብታገኟቸውም በትክክል ላይሰሩ ይችላሉ። የኦሪጂናል አይፎኖች የአይኦኤስ ስርዓት አጠቃቀም በጣም ለስላሳና ፈጣን ነው። የፌክ ስልኮች ግን አፕሊኬሽኖቹ ሲከፍቱ ይዘገያሉ። በአጠቃላይ ጥሩ የዩዘር ኤክስፒሪየንስ አይሰጡም። ሶስተኛ፣ የሃርድዌር ጥራትና የግንባታ ስታንዳርድ መፈተሽ። ሶስተኛው መንገድ የስልኩን የውጭ ገጽታና የሃርድዌር ጥራት መፈተሽ ነው። አፕል ከፍተኛ ጥራት ባላቸው ቁሳቁሶች ነው ስልኮቹን የሚሰራው። የኦሪጂናል አይፎን የኃይል መሙያ ቀዳዳ ወይንም ቻርጂንግ ፖርት በጣም ትክክለኛና ጥራት ያለው ነው። የፌክ ስልኮች ግን ወጣ ገባ ያለ፣ ለስላሳ ያልሆነ ወይንም ርካሽ የሚመስል ዲዛይን አላቸው። በተጨማሪም የድምፅ መጨመሪያና መቀነሻ ወይንም ቮሊዩም በተንስ እና የኃይል ማብራና ማጥፊያ ፓወር በተንስ ቁልፎች ሲጫኑ ጥንካሬ ያላቸውና የሚጮሁ ወይንም ክሊኪ መሆን አለባቸው። ፌክ ስልኮች ግን ቁልፎቻቸው ላላ ያለ፣ በቀላሉ የሚንቀሳቀሱና ፕላስቲክነት አላቸው። ስክሪኑንም ማየት በጣም አስፈላጊ ነው። የኦሪጂናል አይፎን ስክሪን ቀለማማ፣ ቫይብራንት፣ ብሩህና ጥርት ያለ ምስል ይሰጣል። የፌክ ስልኮች ስክሪን ደግሞ ደብዛዛ፣ የቀለም ብሩህነት የሌለውና የፒክስል ጥራቱም ዝቅተኛ ነው። አራተኛ፣ የካሜራ ጥራትና ፍጥነት መፈተሽ። አራተኛውና ለመለየት ቀላል ከሆኑ መንገዶች አንዱ የስልክን ካሜራ መፈተሽ ነው። አይፎኖች በካሜራ ጥራታቸው ይታወቃሉ። አዲስ አይፎን ስትገዙ ካሜራውን ከፍታችሁ ፎቶ ለመነሳት ሞክሩ። ኦሪጂናል አይፎን በጣም ፈጣን ምላሽ ያለውና በጥቂት ሰከንዶች ውስጥ ግልጽ እና ዝርዝር የሆኑ ፎቶዎችን ማንሳት ይችላል። የፌክ ስልኮች ግን ፎቶ ሲያነሱ ይዘገያሉ ወይንም ላግ ያደርጋሉ። ምስሉ ደብዛዛ ይሆናል እና የቀለም ሚዛኑም ትክክል ላይሆን ይችላል። ቪዲዮ ቀርጻችሁም የጥራቱ ልዩነት መመልከት ትችላላችሁ። እነዚህ አራቱ ዘዴዎች ኦሪጂናል አይፎን ከፌክ ለመለየት የሚረዱ ወሳኝ መንገዶች ናቸው።
ስልክ ከመግዛታችሁ በፊት እነዚህን ነጥቦች በሚገባ አረጋግጡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ጥያቄ ወይም አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ለተጨማሪ ጠቃሚ ቪዲዮዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ